ምን አይነት አስቀያሚ የሆነ ሰው ነው ጋይስ? ከሴቶቹ ጋር የሚያደርገውን የግብረ ስጋ ግንኙነት ጨምሮ እያንዳንዱን እንቅስቃሴያቸውን እየቀረጸ ፖስት የሚያደርገው ይህ እድሜው በሰላሳዎቹ መጀመሪያ ላይ የሚገኘው ሩሲያዊ ወጣትም እንግዲህ ፎከስ አድርጎ በአፍሪካ ውስጥ የሚገኙ ሴቶችን በዚህ አይነት መንገድ ለዓለም ለማሳየት እንግዲህ ቆርጦ በመነሳት ወደ አፍሪካ በመምጣት በተለይም ደግሞ በኬንያና በጋና ላይ የሚገኙ በርካታ ሴቶችን እንግዲህ አይኑ ላይ ባደረገው በማይታይ መነጽር አማካኝነት እንግዲህ ሴቶችን በ5 ቃላት ብቻ እንዴት አድርጌ ወደ ሩም እንደምወስድና ምን እንደማደርጋቸው ተመልከቱ በማለት እንዲሁም ደግሞ ራሱን የወሲብ አርቲስት በማለት በመጥራት ነው እንደዚህ ነገሮችን እያደረገ የሚገኘው። የበርካታ ሴቶች ህይወትም እንግዲህ በዚህ ሰዓት እንደተመሰቃቀለ ጭምር እየተሰማ ይገኛል። በርካታ ሴቶችም እንግዲህ የዚህ ነገር ሰለባ እንደሆኑ ጭምር እየተነገረ ይገኛል። በተለይ በኬንያና በጋና የሚገኙ ሴቶችም እንግዲህ ከባድ የሆነ ችግር ውስጥ እንደገቡ ጭምር ነው እየተነገረ የሚገኘው። መንግስታትን ሳይቀር ያስቆጣው እንዲሁም ደግሞ በጋና መንግስት በኩል እንግዲህ ሰውየው ተላልፎ እንዲሰጣቸው ጭምር ጥያቄ አቅርበዋል። በተጨማሪም ደግሞ የሩሲያውን አምባሳደር ወደ ቢሮቸው ጠርተው እንግዲህ በዚህ ጉዳይ ላይ እንዳነጋገሩት ጭምር ነው መረጃዎች እየወጡ የሚገኘው። ቢቢሲን ጨምሮ በርካታ የዜና አውታሮችም እንግዲህ ይህንን ነገር በቁም ነገር እየዘገቡት ይገኛሉ። ሰውየው አሁን በቀጥታ የት ሀገር እንዳለ አይታወቅም። ነገር ግን እስከ ትናንትና ድረስ ኬንያ ውስጥ ሳይሆን እንደማይቀር ጭምር ነው መረጃዎች እየወጡ የሚገኙ። ይህ ሰውዬ እንግዲህ በተለያዩ የአፍሪካ ሀገሮች ሊዞርና እንደዚህ አይነት ነገሮችን ሊያደርግ ይችላል። ጥንቃቄ ጭምር እንድታደርጉ መልእክት እየተላለፈ ይገኛል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ።